እሳቸው እኮ የዋንጫ ተፎካካሪዎች አሰልጣኝ ነበሩ። ግን በዚህ 10 ዓመት ስንት ዋንጫ ነው ያገኙት? በጣም ጀንበራቸው አዘቅዝቃ ልትጠልቅ ደርሳለች። እና ቤኔፊካን የማዳንን ሚሽን ተሸክመው ነው ወደ ሀገራቸው የተመለሱት። ገና አሰልጣኝ እና ኤምባፔ በ13 ይመራል። ኪሊያን ኤምባፔ ትላንትም 30ኛው ደቂቃ ላይ ለሪያል ማድሪድ አስቆጠረና ውጤቱን 0-1 አደረገው። ባለሜዳው ቡድን ቤኔፊካ ስለሆነ 0-1 አደረገው። 36ኛው ደቂቃ ላይ ቤኔፊካዎች አስቆጠሩና ውጤቱ 1-1 ሆነ። 45 ሲደመር 4 ላይ ረፍት ከመውጣታቸው በፊት ፍጹም ቅጣት ምት አግኝተው ቤኔፊካዎች 2-1 አድርገውት ውጤቱን ወደ ረፍት ገቡ። 54ኛው ደቂቃ ከረፍት መልስ 3-1 ማድረግ ቻሉ። አሁን ውጤቱ ሰፋ። ግን 58ኛው ደቂቃ ላይ ኪሊያን ኤምባፔ በሊጉ ዘንድሮ በቻምፒየንስ ሊግ 13ኛውን ጎል ለማድሪድ ደግሞ ለዕለቱ 3ኛውን ጎል አስቆጠረና 3-2 አሁን በዚህ በአንዷ ጎል ልዩነት በዚሁ ካለቀ ማድሪድ 1 ነጥብ ነበር የሚያስፈልገው ከማንቸስተር ሲቲ በላይ ለመጨረስ፣ ይሄንን ያሳጠዋል። ነገር ግን ቤኔፊካ በነጥብ እኩል ሆኖ በጎል ክፍያ ደግሞ የሚፎካከረው ክለብ ነበረ። ማርሴይ ሄዶ ወደ ክለብ ብሩጅ ለምሳሌ ትላንት አሸንፎ ቢሆን ኖሮ ቤኔፊካ ያበቃለት ነበር። ግን 3-0 ተሸነፈ። 3-0 እና አንድ ተጨማሪ ጎል ያስፈልገው ነበረ ቤኔፊካ የጎል ክፍያውን ከፍ ለማድረግ። መደበኛው ሰዓት ተጠናቀቀ። መደበኛው ሰዓት 6-7 ደቂቃ ገደማ አለፈው። ከዛ አንቶኒ ትሩብን ዩክሬናዊ የ24 ዓመት ከሻክታር ዶኔስክ በ2023 የመጣው የቤኔፊካ ግብ ጠባቂ የዩክሬን ብሔራዊ ቡድን በረኛ ነው። 20 ጊዜ ተጫውቷል ሪከርዱ እንደሚያሳየው። እና ባለቀ ሰዓት ላይ የመጣ ይምጣ ብሎ ሊሻማ ወደ ሪያል ማድሪድ ግብ ክልል ሄደ። ኳስ መጣች ወደሱ፣ ገጭቶ አስቆጠራታ። አበደ። የሊዝበኑ ስቴዲየም አበደ። ደጋፊ ሁሉ 98ኛው ደቂቃ 97 አንዳንዶች ብሎ መዝገቦታል። 98ኛው ደቂቃ ላይ በተቆጠረ ጎል ቤኔፊካ የፕሌኦፍ እድል አገኘ ማለት ነው።